እንደው በሰማይ ያለ ሚካኤል የሚባል አባት አለ አሳዳጊ። ብራዘር ግራ እኮ አጋባችሁ። ሰላም ነው ከቅድም ጀምሮ ውሸት ነው ስትል ነበርና አለ እንደዚህ ብራዘር አለ ሚካኤል የሚባል በ12 የሚነግስ ምስጋና የሚገባው በ12 ላይ በኦርቶዶክሳውያን ዘንድ ርዕስ ሌላ ነው ብራዘር የለም። እሺ ውሸት ነው ስላልክ ነው ያስገባው። ርዕስህ ሌላ ርዕስህ ሌላ ነው። ውሸት እንዳልሆነ ላሳይህ ፈልጌ አዳምጣ። ውሸት አይደለም ማለት ነው። አዳምጣ። በቃ ኮመንት ብቻ ነው እንጂ በሀሳቡ ላይ መስጠት አቅም የለም ማለት ነው። ብራዘር አታዳምጥ። አትሰማም እንዴ? አታዳምጥም? አይሰማህም? አይ ውሸት ነው ስትል እኮ ነበር። አይሰማህም እንዴ? አይሰማህም ወይ? እሱማ በደንብ ነው የሚሰማኝ ብራዘር። እየሰማሁ እኮ ነው። አንተ ጋር ችግር አለ ኔትወርክ ወንድም አለ። ችግር አለ ኔትወርክ። ችግሩ አንተ አይሰማህም፣ እኔ እሰማሃለሁ አይደል? ኧረ ወዳጄ በደንብ እየሰማን ነው ወንድም አለ። በደንብ ነው የምትሰማው። አዳምጥ። ችግሩ ይኸውልህ መስማት ከማዳመጥ ነው። አዳምጠህ ብታስተውል እኮ ይሄን ያህል በአንድ እምነት ላይ ጥላቻ የለብህም ነበረ። እኔ በጣም በፊት ፍቅር ካለህ የኦርቶዶክስን ሃይማኖት መመሪያና ስርዓቷን አውቀህ ጨርሰህ ቢሆን ብትኮንናት ጥሩ ነበረ። ተምረሃት ሳትማር ሳታውቃት ሳትረዳ የራስህን ዶክመንተሪ ብቻ ይዘህ በተነገረልህ ጥላቻውን ባታደርገው ጥሩ ነው። ምንድነው እሱ? አሁን የተሳሳትኩት ምንድነው የተሳሳትኩት? ንገረኝ። መላእክት አያድኑም ማለት በሰማይ ያሉ በየቀኑ መተው የሚያድኑ መላእክቶች ለምሳሌ በ12 የሚነግስ ሚካኤል የተባለ አዳኝ አለ? የለም። ካለ አሳየኝ እግዚአብሔር ቃል እንዴ። መላእክት አያድኑም ነው ያልከው እኮ በ12 እየመደብከው በ12 የሚያድን ሚካኤል የለም በሰማይ ብራዘር። ደግሜ እነግርሃለሁ፣ ደገምኩልህ። 12 አላልክም። የተባለ ንጉስ የለም በሰማይ። መላእክት አያድኑም ነው ያልከው። አዎ ኦፍ ኮርስ የሚያድነው እግዚአብሔር ነው ብራዘር። በመላእክቱ በኩል እግዚአብሔር ሊያድን ይችላል እንጂ አዳኝ የተባለ ሚካኤል የለም። አሁንም ደግመልሃለሁ። የማዳን ጸጋ የላቸውም በል። ይሄው ነገርኩህ እኮ ያልኩትን እኮ ነው እያልኩልህ ያለሁት። ልድገመልህ ብራዘር 100% የማዳን ጸጋ የላቸውም። አይደለም። አዎ በሰማይ ያለ አዳኝ አንድ እግዚአብሔር ብቻ ነው። እግዚአብሔር ግን ማዳን ሲፈልግ መልአኩን ይልክልሃል። ያ ማለት መልአኩ በፈለግከው ቀን አንተን ያድናል ማለት አይደለም። አዳኙ ማን ነው? እግዚአብሔር ነው። አልሸሸውም ብራዘር፣ በግልጽ እኮ ነው እየነገርኩህ ያለሁት። የት ይሸሻል? የአምላክነት ማዳንና የሰው ማዳን ይለያያል። እንደሱ አትበል፣ አትሽሽ። መላእክት አያድ የጸጋን ማዳን የእግዚአብሔር ነው። 4 ነጥብ። ማዳን የእግዚአብሔር ነው። እግዚአብሔር ሲፈልግ መልአክ ይልክላል፣ ሲፈልግ አህያ ልኮም ቢሆን ያድናል። ማዳን ግን የእግዚአብሔር ነው ወዳጄ። ከእግዚአብሔር ውጪ አዳኝ ማንም የለም። መጽሐፍ ቅዱስ ልንገርህ፣ ይሄው በደንብ ጻፍ። የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ጻፈው ብራዘር፣ በደንብ ጻፈው። በደማቅ ማለት ነው። ቁጭ ብለህ አንብበው። መዳን በሌላ በማንም የለም ነው የሚለው። ሊያድን የሚችል እግዚአብሔር ብቻ ነው። ባይዘው ያንን ክፍል እየተናገረ ያለው ስለ ዘላለም ሕይወት ኮንቴክስቱን ወስደነው እንረዳበታለን እንጂ ሊትራሊ ጴጥሮስ በዛ ክፍል ላይ እያወራ ያለው ኢቨን ስለ ፊዚካል ፈውስ ጭምር ነው። ባይዘው ኮንቴክስቱን ሄደን የምናወራ ከሆነ ስለተፈወሰ እያዳመጥክ አይደለም። ይኸውልህ የራስህን ሶፍትዌር ለመጫን ከፈለክ ከኔ ላይ አትድከም። ይጠቅማል ብራዘር፣ ተረዳኝና የምንረዳዳ ይጠቅማል ብራዘር። እግዚአብሔር ብቻውን አያድንም ከሚል ሶፍትዌር ብቻውን ነው የሚያድነው ይሻላል ብራዘር። ምን ጠቀመ ብራዘር? ምንም እኮ አይጠቅመም። ብቻውን አያድንም። ለምን የራስህን ብቻ ትገነዘባለህ? ለምን አትረዳኝም? እሺ እምታድን ያንተ መለፍለፍ ብቻ ምን ይጠቅምሃል? የኔንም ትረዳለህ? እንስማ። ይኸው በሰማይ የምታድን ማርያም አለች የሚል ደግሞ ካለ አንተ እስቲ እንስማ። ይኸው ሰማ። ምን ችግር አለ? አዳኛለች ካልክ ለምን በሰማይ በምድር ትላለህ አንተ?
ብራዘር ምን እና በሰማይ በምድር ስላለ በምድር ነው ምን ማርያም ቀኝ ላይ ያለችው። ኮፒና ትለጥፋለህ? ማርያም ታዲያ በምድር እኮ አይደለም ያለችው፣ ረስተኸው ነው። ቤተክርስቲያን አርጋለች ብላ ነው የምታምነው። በሰማይ ያደረገችው ማለት በምድር አይደለም ያለችው። አታዳምጥም? ኔትወርክ ነው ወዳጅ፣ ኔትወርክ ነው ወይ ወዳጅ? ብራዘር ያወራሁትን ድጋሚ ደግምባ እንዴ ወንድም አለ ካለ ማስረጃ ካለ ማስረጃ ለእኔ ትሰማለህ፣ ግን እያወራህ አይደለም። አዳምጠኝ። አታዳምጠኝ ብቻ ነው እየሰማሁ ያለሁት እንጂ ከዛ ውጭ ምንም ወሬ እያወራህ አይደለም። ካዳመጥከኝ፣ እሺ ካዳመጥኩ እኔ እየሰማሁ ነው። አዳን አንተ ሰማያዊ ሌላ አምላክ የለንም ነው ያልከው አንተ። እኛም የለንም ከአምላክ ውጭ። እኔ እያልኩ ያለሁት ሚካኤል የጸጋ ማደር አዳምጠኝ። ሚካኤል የማዳን ጸጋ የለውም ካልከኝ 100% የለውም በለኝ። የማዳን ጸጋ አልተሰጠውም በለኝ። የማዳን አምላክነት ማለት ነው አለው የምትል ከሆነ አንተ ብራዘር ማምጣት እኮ ነው። አንተ አለው የምትል ከሆነ አንተ ማሳየት አለው የምትል ከሆነ አንተ። እሺ ዳንኤልን ታሪክ አታውቅም? አላውቅም። አንተ አለ የምትል ከሆነ አንተ ብራዘር የቀት ድርቀት ዞና እንጂ ችግር ከሆነ እኮ መግለጥ ነው ብራዘር፣ መግለጥ ነው። ኔትወርክ ነው የሚቆራረጠው። እሺ ዳንኤል ምዕራፍ 7 ስትል ሰምቻለሁ። እሺ ዳንኤል ምዕራፍ 7 እሺ ቁጥር ስንት ወጣ? እንዴ ብራዘር አይዞህ ብራዘር አይዟችሁ። እሺ ኤልሻ ሰላም። ዳኒ እንደምን አለ ወንድሜ? እግዚአብሔር ይመስገን ሁሉ ሰላም። እግዚአብሔር ይመስገን ደህና። እኔማ ይቅር በሉኝ ነው ይቅር ልበላችሁ፣ እሱን ላወራው ነበር። አክቹሊ ወጣ አሪፍ። እንዴት ነህ? ሰላም ነው አይደል ዳን? ደህና እግዚአብሔር ይመስገን። ያው አብሮ ሰራተኛ ነኝ። በታፕታፕ በሼር በኮፒ ሊንክ በምናምን። እሺ ቴንክ ዩ ወዳጅ፣ ጸጋ ይብዛልህ። ከሞን ጋይስ ማን ነው የሚለይብህ? ብራዘር እንዴት ነው አንድ መልአክ ይለይብኛል የምትለው? ሚካኤል የተባለ የሚለይብህ ከልጅነት ጀምሮ አባት የሆነ ማን ነው እሱ? ሚካኤል ብራዘር። የታውቆክ የታሳድጎክ ብራዘር፣ የታውቆክ የታሳድጎ ወዳጄ እንዴ ማለት አንዳንዴ ነውር ነው ጋይስ፣ የምሬ ነው ነው ነውር ነው። ይሄ በእግዚአብሔር ላይ አመጽ ነው። የምሬ ነው ነው በእግዚአብሔር ላይ አመጽ ነው። በእግዚአብሔር ላይ አመጽ ነው። እግዚአብሔር በዙፋኑ ላይ ቁጭ ብሎ አባት ሆኖ አሳድጎ በሰማይ የምትኖር አባታችን ሆይ የተባለው እኮ እግዚአብሔር ነው ወዳጄ። ማን? እግዚአብሔር። ሚካኤል የተባለ በሰማይ ያለ ለአንተ አባት የሆነ መልአክ የለም። የምን ነው የምለው? በሰማይ ያለ እግዚአብሔር ብቻ ነው አባት ሆኖ ያሳደገ፣ በክፉ ቀን የረዳ ያገዘ። ብራዘር የሚለይ ለአንተ የሚደርስ በቃ እገሌ ሲባል ሚካኤልማ በእኔ አይጨክንማ የምትለው መልአክ የለም በሰማይ ለአንተ ለእንትና
ለገብረ ምናምንም ሚካኤል እኩል ነው። ሚካኤል ሲላክ ነው የሚንቀሳቀሰው። ስፔሻል ልጅ የለውም ሚካኤል ብራዘር። በ12 ወዳጅ የምሬ ነው። በ12 ያንተን ጧፍ እያሰበ ይሄ ልጅማ በጣም ሚል ሚካኤል የለም ብራዘር። እንትን ከበሮ አመታትን አስቦ ማለት ነው እዴ ምን እንትኑ ታቦቱ ሲወጣ የሚካኤል ታቦት ሲወጣ ያቺ የምታነጥፋትን ቀዩን ምንጣፍ እያሰበ ልዩ ነው የኔ ልጅ የሚል ሚካኤል በሰማይ የለም የለም። የምሬ ነው የለም። እንዲህ አይነት ሚካኤል የለም የለም ጋይስ፣ እንዲህ አይነት ሚካኤል የለም ማለት ይሄ ቀልድ ነው ቀልድ ነው ቀልድ ነው ወገኖቼ። ቀልድ ታውቃላችሁ? መንፈሳዊ ቀልድ ነው መንፈሳዊ ቀልድ። በእግዚአብሔር ላይ ሹፈት በእግዚአብሔር ላይ ሹፈት በእግዚአብሔር ላይ ሹፈት ጋይስ፣ በእግዚአብሔር ላይ ሹፈት። አንድ ቪዲዮ ላሳያችሁ። አንድ ቪዲዮ ላሳያችሁ እንዴት ትውልዱ ቀልድ ውስጥ እንዳለ መንፈሳዊ ቀልድ ውስጥ እንዳለ እንድታዩት። መንፈሳዊ ቀልድ ውስጥ ነው ያለው። ኤልዛቤት ወንጌል ከክርስቶስ ኢየሱስ እጨጌ ዮሐንስ ደግሞ የሚባላል ምን የሚባለት አንተን ያለ ሁሉ ዳነ። ባይዘው እኔ የጨጌ ዮሐንስ መንፈስ መመታት አለበት። ፎር ኢንፎርሜሽን ይሄንን ቪዲዮ በጫንኩት ቁጥር ነው የሚያስወርዱት። አሩኑ ለምን እንደሆነ ከሁለት ቀን በላይ አያቆዩትም። ይሄን ቪዲዮ በጫንኩት ቁጥር ሁሌ ያስወርዱታል። እጨጌ ዮሐንስ የሚባል ቆይ መዝሙሩ በደንብ ላሰማችሁ። እጨጌ የሚባል ዮሐንስ የሚባል እሱን ያለ ሁሉ የሚድን አዳኝ ደግሞ አለ እዛ ቤት። እጨጌ ዮሐንስ የሚባል እጨጌ እሺ እጨጌ ዮሐንስ ማለት ቀላል መንፈሳዊ እንትን አይደለም ያለው፣ እስራት አይደለም ያለው። ባይዘው ስሙታ አንተን ያለ ሁሉ ዳነ። እጨጌ ዮሐንስ አቡነ ዮሐንስ ዳነ ባንተ ፈውስ። አንተን ያለ ሁሉ ዳነ። ማን? እጨጌ ዮሐንስ የሚባል አዳኝ አለ። እጨጌ ዮሐንስ ካልክ ትድናለህ ብራዘር፣ ትድናለህ። አዳኝ አለ በሰማይ ያለ እጨጌ ዮሐንስ የሚባል እጨጌ ዮሐንስ የሚባል ማለት ነው። አዳኝ አለ ብራዘር። አንተን ያለ ሁሉ ምን አለ? ዳነ እያለ ይነግሩናል። እሺ ሞዴሬተሮች ስራችሁን ስሩ። ሲደበቁ ያው ማውረድ ነው። ውይይታችን አልጀመርንም፣ ሐሳቡን እንጀምራለን። ግን በደንብ ስሙት፣ በደንብ ስሙት። ዳንን በአንተ ፈውስ። እጨጌ ዮሐንስ የሚባል ፈዋሽ አለ እዛ ቤት። በስንት ነው እጨጌ ዮሐንስ? ቢኒ ሚውት አድርገህ እመጣለሁ። በስንት ነው እጨጌ ዮሐንስ?
በስንት ነው እጨጌ ዮሐንስ? በስንት ነው እጨጌ ዮሐንስ? መላእክት አይዘመርላቸውም ስትል ነበር። መላእክት ርዕስ ልትሰጠኝ ፈልገህ ነው? ርዕስ ልትሰጠኝ ፈልገህ ነው? አሁን እስካሁን መላእክት አይዘመር ስትል ነበር። ይህንን ቃል እስካሁን አልተጠቀምኩም። ርዕስ ልትሰጠኝ ፈልገህ ነው? በሰማይ ምን ሆኖ አልከኝ? አዳኝ መልአክ አለ ወይ ነው እስካሁን ሳወራ የነበረው። ስለ ዝማሬ በፍጹም እስካሁን አላወራሁም። ያወራሁት በደንብ ሰማይ በሰማይ ሆኖ አዳኝ የተባለ ለአንተ የሚደርስ አባት የሆነ ሚካኤል አለ ወይ ነው ጥያቄ። ቀደም ከልጁ ጋር እያወራ ነበር አለ። አሁን የጠየቅኩ ጥያቄ ቢኒ አለ ማስረጃ አንተ አዳኝ መልአክ አለ አንተ ሚካኤል የተባለ በሰማይ አባት የሆነ ካለ አንተ ጎሽ ና አለ አንተ በላንተ አባት የሆነ ሚካኤል አሳዳጊ በላንተ አዎ አለ አዳኝ መልአክ አለ አዳኝ የሆነ ሚካኤል ታዳጊ የተባለ ሚካኤል ለአንተ የሚደርስልህ ካለ አንተ መዝሙረ ዳዊት እሺ አውጣ እሺ መዝሙረ ዳዊት መዝሙር 34 ከቁጥር 7 ያለ ጥቅስ አንድ ይችላል። ከዚህ ውጪ መደበቂያ ነው። እሺ መዝሙረ ዳዊት ሌላ ጥቅስ እኮ የለም። ከዚህ ውጪ ልጠቅሰው የምትችለው አንድ ጥቅስ የለም። እሺ ቀጥል። አለ ዳኒ እየሰጠው ነው ጥቅስ ታሳየናለህ እኮ ብራዘር፣ ችግር የለም። እሺ መዝሙረ ዳዊት እሺ መዝሙር 34 ገዴላ እሺ በደስታ ብራዘር። እሺ ቁጥር ስንት? ገዴላ 10 ሰጥሃለሁ ተፈቆና እሺ እሺ ና እንጂ ቢኒ እሺ ጸጋና ሰላም ይዛላችሁ። ካለ ተመልሰና ብራዘር ካለ ወጣ ምነው ሳይጠቅስልህ መውጣቱ በጣም ያሳዝናል። መልሳ ወይ ከተመለሰ እስቲ ይመጣል። እሺ ቢኒ ኔትወርክ ነው የምታስወርዱኝ? ዳኒ እያስወረዱኝ ነው የምር። ቅድም አስወረዱኝ። አይ ቢኒ እኔ ጋር ይጽፋል። አሁን ሰው ሲያስወርድ ይጽፋል እና ወላየው ይሆናል። እያስወረዱኝ ነው። እግዚአብሔርን እኔ አይደለም የመጣሁት አስወርዱኝ ነው። እሺ ኔትወርክ እንዳይሆን ነው ፍራቼ። ግን ማንም አያስወርድም። አሁን ለምሳሌ ሊሆን ይችላል። እሺ 34 ቁጥር 7 ና እንዲያምጥል። እሺ 34 ቁጥር 7 እሺ የሚያድን መልአክ እሰጥሃለሁ። ስለ ሚካኤል ነው እያወራን ያለ ነው። አይዞህ ብራዘር። እሺ ሚካኤል መልአክ ስለሆነ ችግር የለውም። አይ ታሳየኛል፣ ሚካኤል ስለመሆኑ ታሳየኛል። አሁን የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። እሺ ከሚካኤል ጋር ምን ያገናኘዋል? ቢኒ የሚያድናቸው ማን ነው ዳኒ? የእግዚአብሔር መልአክ የሚያድናቸው አይደል? የእግዚአብሔር መልአክ ያድናል አይደል? ዘለ ስለምታልፍ እኮ የእግዚአብሔር መልአክ ያድናል አይደል? አይ ማን እንዳዳነ ላሳይ። አንዴ ማን እንዳዳነ ላሳይ። ይኸውልህ ስማኝ፣ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍናል ያድናቸውማል። ማን እንዳዳነ ላሳይ ብራዘር፣ ማን እንዳዳነ ላሳይ። አየህ የእግዚአብሔር መልአክ ነው ያዳነው። አይደለም ቁጥር ስድስትን ስለምዘሉ ስለአንተ ያዛቸዋል የሚለውንም ጥቀስለት። ስለ አንተ ያዛቸዋል ቅዱሳን ልኝንን ሰውዬ ቲንኪው ቁጥር 6 ቢኒ አንድ የሰማኝ መልስ ስታገኝ አትሽሽ። መልስ ስታገኝ አንተ ችግር አለብህ። አልሸሸውም ብራዘር። ቁጥር 6 ላነብ የሚያድን መልአክ ስጠኝ አይደል ያልከኝ? አላዳነም። አሁን ማን እንዳዳነ እኮ ላሳይ ነው ብራዘር። አሁን መረጋጋት ነው ያለብህ። አዳኙ ማን እንደሆነ እንድትረዳው ማለት ነው። ያው አሁን በደንብ ሰማ። ቁጥር 7ን ስለሚጀምሩላችሁ እኮ ነው። ያው አሁን ከቁጥር 6 ሳነብልህ ነገር ሲገለበት ታየዋለህ። ይህ
ችግረኛ ጮኸ፣ እግዚአብሔርም ሰማው። ማን? ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራው ሁሉ አዳነው። አዳኙ ማን ነው? ወደ ማን ነው የጮኸው? ወደ መልአክ? በጭራሽ ወደ መልአክ አልተጮኸም። ችግረኛ ወደ ማን ነው የጮኸው? ወደ እግዚአብሔር ነው የጮኸው። አየህ፣ ቁጥር 7 ልትረዳ የምትችለው ቁጥር 6 ማንበብ ስትችል ብቻ ነው። ቁጥር 6 ብቻ አይደለም፣ ከዛስ ቁጥር 8ንም ማንበብ ስትችል ነው ቁጥር 7ን አንደርስታንድ የምታደርገው። ለችግረኛው ጩኸት መሰማት መልአክ አይደለም ኮንትሪቢዩት ያደረገው፣ ራሱ እግዚአብሔር ነው ችግረኛውን የሰማው። እግዚአብሔር ግን ማዳን ሲፈልግ መልአክ ይልክልሃል። አየህ፣ ያ መልአክ ከዛ ችግር ውስጥ እንዲያድንህ ችግርህን የሰማው ግን ማን ነው? በዙፋኑ ላይ የተቀመጠ ቅዱስ የሰራዊት ጌታ እግዚአብሔር፣ የችግረኛን ጩኸት የሚሰማ አምላክ። ሲፈልግ መልአኩን ይልክልሃል፣ ያድንሃል። አዳኙ ግን ማን ነው? ጩኸትን የሚሰማ ግን ማን ነው? እግዚአብሔር። ወዳጄ፣ እናንተ ጋር በዙፋኑ የተቀመጠ ቅዱስ ሚካኤል የሚባል የችግረኛ ጩኸት የሚሰማ አዳኝ አለ? የለም። በእግዚአብሔር ቃል ውስጥ በዙፋኑ ላይ የተቀመጠ ቅዱስ የሰራዊት ጌታ እግዚአብሔር ነው። ሲጀምር ይሄ ጥቅስ ስለ ሚካኤልም አያወራም። ሚካኤል አይልም። እግዚአብሔር የፈለገውን መልአክ ነው የሚልክልህ። ለምን? ጩኸትን የሚሰማ የችግረኛን ጩኸት የሚሰማ ማን ስለሆነ? እግዚአብሔር ስለሆነ። ሚካኤል እግዚአብሔር መልአክ እኮ ነው ወዳጅ። ሚካኤል መጥቶ እንደሚያድንህ አይናገርም። አንተ ነሱን እያወራ ያለኸው ብራዘር። መልአክ መሆኑን ከነገረ በቂ ነው። አይልማ ብራዘር። እግዚአብሔር ለሁሉም ስለሚያድኑ መልአክ ሁሉም ያድናሉ። እልፍ አእላፍ መላእክት አለው እግዚአብሔር። ማንን መልአክና ማንን መጠቀም እንዳለበት የምታዘው አንተ አይደለህም፣ እግዚአብሔር ነው አዳኙ። አየህ፣ እግዚአብሔር ግን እግዚአብሔር መልአክ እየጠራን አድነን እንላለን እኮ። እሱ ነው ስህተቱ ስለሆነ እሱ ነው ስህተቱ ነው። እስቲ ወደ መልአክ ጩሁና መልአክ ያድናችኋል የተባለበትን ቦታ አንጣ። ችግረኛ ሆነ የጮክበት መልአክ ካለ አንጣ። እስቲ ከእግዚአብሔር ቃል ግለጥ። በአምላክ ቃል አውራ። መብታችሁ ነው። እንደ እግዚአብሔር ቃል አለማመን መብታችሁ ነው። መብታችሁ ነው። አናስገድዳችሁም። ግን እንደ እግዚአብሔር ቃል ነው የምናምነው አትበሉ። ትውልዳቸው እግዚአብሔር እኮ መልአኩን ልኮ እግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል፣ ያድናቸውማል። ማን ልኮ እንዴ? እኛ መቼስ ሌላ አካል ልኮ አንልም እኮ፣ የሚልካቸው እግዚአብሔር ነው። ችግረኛ ወደ ማን ነው የሚጮኸው? እናንተ ቤት ብራዘር ላስደምጥ። ይኸውልህ እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል ደግሞ የላከኝን አብን ይቀበላል ይላል። በመጀመሪያ ደረጃ እሱ የመረጣቸውን መምረጥ አለበት። ሌላ ጉዳይ ነው እሱ። አሁን ወደ እነሱ ስለ መጮህ አያወራም። ይሄ ክፍል አሁን እያወራን ያለ ነው በኦርቶዶክስ ውስጥ ሰው የሚጮኸው ወደ ፍጡር ነው። አየህ፣ ጩኸት ግን መጮህ ያለ ለምን አወቅ? ለጋብዛ ብራዘር፣ ምን ችግር አለ ደግሞ? ኮንኩም አንተ አሁን ቁጭ ብለህ መኮምኮም ነው ያለብህ ብራዘር። እኮ መዝሙር መዘመር አይቻልም እንዴ? አረ ብራዘር ቆይ ሆልዶን ብራዘር፣ ሆልዶን። በምን አወቅ አይደል ያልከኝ? ላሰማህ እኮ ነው ብራዘር። ተንኮለኛ ነህ። አይዞ ብራዘር፣ ውስጥ እያወቀው ህዝብን ታስታለህ። አይዞ ውስጥ እኮ ያውቀዋል። ዳንኤል እንደዚህ እንደማናምን ታውቀዋለህ። ከመሆን ብራዘር፣ እውነት ታውቀዋለህ። እንደዚህ እንዳልሆነ ታውቀዋለህ። አረ ብራዘር ከመሆን እንዴ! ይሄው የነበሩበት ይናገሩ ብራዘር። እኛ ካላወቅናችሁ ይሄው ወንድምነት ዲያቆን ነው፣ የቤተክርስቲያኗ ዲያቆን እኮ ነው ወዳጄ። የምርዳን ውስጥ ያውቀዋል። አገልጋይ የነበረ እኮ ነው ወዳጄ። ቢሆን እኔ ደስ የሚለኝ የሚያከብረው ሰው ነው። አይዞ ብራዘር፣ ይኸውልህ አይዞ፣ ይኸውልህ ትልቁ ነገር ሪያሊቲውን እንዲናይ አታርጉ። ቢኒ ትውልዱ መዳን አለበት። ዛሬ ሚካኤል ነው ተብሎ እኮ የሚነግሰው እኮ ሚካኤል ነው፣ እግዚአብሔር እኮ አይደለም ብራዘር። ማለት ይሄ እኮ ትልቅ መንፈሳዊ ማለት ውንብድና ነው። ባይዘው እግዚአብሔር እኮ አይደለም የሚከበረው በ12 የሚከበረው እኮ ሚካኤል። የሚፈተተው ስጋና ደሜ ማን ነው ብራዘር? ሚካኤል ደምና ብራዘር ቢኖረውማ የሚፈተተው ስጋና ደሜ ማን ነው? ቢኖረውማ ትፈትታለህ ብራዘር። ስለሌለው እኮ ነው ሚካኤል ብራዘር። ሚካኤል ስለሌለው እኮ ነው። የተክለ ሃይማኖት ቀንስ። እሺ ተክለ ሃይማኖት ስጋና ደሜ አለው መቼስ። የተክለ ሃይማኖት ቀን የማን ስጋና ደሜ ፈተተው? እሱን አላውቅም ነበር። አለው እንደ ሚካኤል ስጋና ደሜ የለው መልአክ ስለሆነ ለማለት ፈልገህ አይደለ?
አይ ኖ መልአክ ስለሆነ ስጋና ደም የለውም ለማለት ፈልገ ነው። አይ እሺ ላሳይ ከሰው ደግሞ ተክለ ሃይማኖት አለ፣ ስጋ ያለው ሰው አለ። ተክለ ሃይማኖት የተክለ ሃይማኖት ቀን የተክለ ሃይማኖት ንግስ ቀን የሚፈተተው ስጋና ደም ማን ነው? የተክልዬን ስጋና ደም እናሳያ። ትንሽ የመረጋጋት ሀሳብ አለ። በቃ የተክልዬን ስጋና ደም እናሳይ። ስጋና ደም እናሳይ። ስጋና ደም እሺ፣ ችግር የለም ብራዘር፣ ችግር የለም። ቤተክርስቲያኒቷ ያለችበትን ጨለማ። እሺ ወንድሞች፣ እስቲ ሰላም በሉን። እስከዛ ድረስ ጸጋና ሰላም ይብዛላችሁ። ወንድምነት እንኳን ደህና መጣ። ዳግሻዬ፣ ቢኒ እንዲሁም ሌሎቻችሁ ሰላም ብለናል። እስቲ ሰላም በሉን። አንድ መጽሐፍ ብቻ ላምጣለት፣ አንድ 2 ደቂቃ ካላችሁ፣ የሚመች ቦታ ካላችሁ። አይ ቲንክ ወንድምነት ጋር እርሊ ነው ግን ካላችሁ እሺ ሰላም በሉን። እስከዛ ያው እሺ ሰላም ወገኖች ሁላችሁ፣ ጌታ ጸጋና ሰላም ይብዛላችሁ። ቢኒ ከታች ያለው ሞክሸው እንኳን ደህና መጣ። ጥሩ ውይይት ነው፣ ቀጥልበት። ሌሎች ኦርቶዶክሳውያንም ካላችሁ ላኩና እናስገባችኋለን። ታብታቡና ሼሩን ግን ከፍ እናድርገው ወገኖች፣ ትንሽ ከፍ ይበል። ርዕሱ ግን ጥምቀት ለድነት ነበረ የሚለው። ችግር የለውም፣ መጽሐፍ እያመጣ ስለሆነ ጠብቀውና ሲያመጣ በማስረጃ እያስደገፈ አንተም በማስረጃ ትጠይቋል። አይሻልም? ጥሩ እሺ። ያው ድርሳንና ገድልና ድርሳን ሊያመጣ ስለሆነ ደውዬ ነው። እሱን ያጠና ሰው ጋር እኮ አትገቡም እናንተ። ለምን እንደሆነ አላውቅም። ለምን ገድልና ድርሳን ያጠናው ጋር ኤርሚ ግን ሰምቷል። የዘማርያምን ዲቤት ካልሰማ ያው እዚሁ ነው ያለው። እኔም ልንገረው ወገኔ። ድርሳንና ገድሉ ተመልሰናል። ኤርሚ ወንድ የሆነ ይግጠመኝ ብሎ ነበረ። ዘማርያም 2 ጥሪ አቅርቦለታል። ከበደ ጨነቀ፣ ቢኒሻይ አይዞ ብራዘር አይዞ፣ መበርታት ነው ያለብህ። መበርታት ነው ያለብህ። እሺ እና አንብበው እስቲ አንብበው። ምናልባት እኛ እንኳን እያስነበብናችሁ እነሆ ሞት በሽታ ለእኔ በደንብ አይታይኝም። አንብበው ዳኔ። እሺ እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ፣ እሷንም እንደ ስቅለቴና ከአንተ በፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ። ምኑን ነው እንደ ክርስቶስ ኢየሱስ እንደ ስቅለት ደምና ከሱ በፊት እንደሞቱት ሰማዕታት ደም እቆጥርልሃለሁ ያለው ምኑን ነው? እንደ ክርስቶስ ደም አይልም፣ እንደ ሰማዕታት ደም የሚለው። አይዞህ ወዳጅ፣ ይኸው ደግማ አንብባ። እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ፣ እሷንም እንደ ስቅለቴ ይታያል፣ እንደ ስቅለቴና። አዎ ግልጽ ነው። ምኑ ነው እንደ ክርስቶስ ኢየሱስ ስቅለት የተቆጠረለት? በክፉ ሞት የሚሞተው አሟሟት፣ በተቅማጥ በሽታ መሞቱ ማለት ነው። በክፉ ሞት በበሽታ መሞቱ። ይሄ ተቅማጥ የሚለው በነገራችን ላይ በሌላ ቋንቋ ቀጥታ ይሄን አይደለም የሚሰጠው፣ ሌላ ትርጉም አለ ብራዘር። ምንም ይሁን ግን ያው ተቅማጥ እኮ ምንም ትርጉም የለውም። ብዙ ያው በሽታ በሚለው ነው፣ በሽታ ነው የሚለው። ተቅማጥ በሽታ አይደለም እያልከን ያለው ወዳጄ፣ በሽታ ነው። በእርግጥ በቃ ክፉ አሟሟት የበሽታ አሟሟቱ እንደ ሰማዕታት ደም ተቆጥሮለታል። አታሻሽለው፣ ተቅማጥ በለው እስኪ አንዴ ወዳጄ። ችግር የለውም ተቅማጥ ምን ችግር አለው? የተክለ ሃይማኖት ተቅማጥ በሽታ ከክርስቶስ ኢየሱስ ስቅለት ጋር እኩል ሆነዋል ማለት ነው። እንደ ተብሎ ተገልጦለታል። አዮ ቤተ ክርስቲያን ውስጥ የክርስቶስ ኢየሱስ ስጋና ደም ሞቱ፣ ስቃዩ ከአንድ ቅዱስ ከተባለ እንግዲህ ቅዱስ እናንተ ስለምትሉት ነው፣ ከሱ ተቅማጥ ጋራ የሚነጻጸር ነው። ስጋና ደም የለም ምናምን አትበል ማለት ነው። የጌታችን የክርስቶስ ኢየሱስ ስቅላት ከተክለ ሃይማኖት እንዴ ብራዘር
መፈተት ማለት ምን መከራን ማለት? ተቀብለህ ትሞታለህ ማለት እኮ ነው። ክርስቲያን እኮ መስቀሉን ተሸክሞ ነው የሚዞረው። መከራን ይቀበላል አይደል እንዴ? ይሄ ይቆጠርለታል? ማለት እኮ የእሱ ተቅማጥ እንደ ክርስቶስ ኢየሱስ መከራ ይቆጠርለታል እያልከን እንዴ ያለው? ሰማዕታት እኮ ይኸውልህ፣ ሰማዕታት መከራን ሲቀበሉ እኮ ክርስቶስ የከፈለላቸውን ዋጋ እያሰቡ ነው። ስለዚህ ተክልዬም አዎ ክርስቶስ የከፈለለትን ዋጋ እያሰበ እኮ ነው በዛ በሽታ የሞተው። ወዳጄ፣ ምን ሆነ ነው ይሄ ወንድሜ? ተክለ ሃይማኖት ምን ያስባል ቃላቱ አለ። እንትን ስለሆነና ለማጣጣል አትሞክር። አይ አይደለም ብራዘር፣ ይኸውልህ አይዞህ ብራዘር። ተክለ አዎ ሃይማኖት ምን ያስባል አይደለም እያወራን ያለ ነው። የተክለ ሃይማኖት ተቅማጥ ከክርስቶስ ኢየሱስ ስጋን ከክርስቶስ ኢየሱስ መስቀል ጋር እኩል ነው። እንደሱ የሚነጻጸር ጉዳይ ነው። የማን የተክለ ሃይማኖት በአተት በሽታ መሞት ብራዘር፣ የተክለ ሃይማኖት ሲቃውን የክርስቶስን ሲቃይ ማንም ሰማያት ሲያርፍ እኮ በሰላም ያረፈ የለም። ሲጀመር መከራን ተቀብሎ ታዲያ በሰማዕትነት ነው ያረፉት ከክርስቶስ አይደለም? ኢየሱስ ሞት ጋር እኩል ነው፣ አብሮ የሚነጻጸር ነው የሰማዕታት ሞት እያልከን ያለው? እቆጥርልሃለሁ ካለው እሰየው፣ እግዚአብሔር ካለው አለው እኮ ነው የሚለው አይደለ? እኔ አለው አይደለም ነው። ስለዚህ ቢያስብ ችግር የለውም እያለን ያለው ምን ማለት ነው? ከክርስቶስ ኢየሱስ የመስቀል ስራ ጋር ቆይ አንዴ ብራዘር፣ ከክርስቶስ ኢየሱስ የመስቀል ስራ ጋር የተክለ ሃይማኖት በተቅማጥ በሽታ መሞት ሊነጻጸር የሚችል ጉዳይ ነው እያለ ነው። እንደ ስቅለቴ ነው የሚለው ወዳጄ፣ እንደ ስቅለቴ። ሰው አይደለም የሰየመው። ሰው እንደዚህ እኩል ነው አላለም። ሰው አይደለም ያለው፣ ራሱ ጌታ ነው። እንደ ስቅለቴ ነው የሚለው። ይኸውልህ እንደ ስቅለቴ፣ እንደ ስቅለቱ ይቆጠርለታል ሳይሆን እንደ ስቅለቴ። አይዞህ ወዳጄ፣ እንደ ክርስቶስ ኢየሱስ ስቅለት እቆጥርልሃለሁ አይደል ያለው አይደል? እንደ ስቅለቴ ራሱ ነው ተናጋሪው። ተናጋሪው ማን ነው እዚህ ጋር? አዎ እኮ ጸሐፊው ነው እያለ ኢየሱስ እንደዚህ ያለ እያለ በኢየሱስ ላይ እየዋሸ ነው ያለው እኮ ወዳጄ። ምን ሆነ ነው? አይደለም ኢየሱስ በመንፈስ ቅዱስ ኢየሱስ የተናገረውን በመንፈስ ቅዱስ መጽሐፍ ቅዱስን ግለጥና የአንድ ሰው ተቅማጥ ከክርስቶስ ኢየሱስ ስቅለት ጋር የተነጻጸረ ሰው ካለ ማስረጃ አንድ። ተቅማጥ የሚለው በሽታ ነው። እሱን አደጋግሞ ምንም እኔ አይደንቀኝም። ከፍና ዝቅ ለማድረግ የምትሞክረው ነገር አለ። እኔ አይደለሁም መጽሐፍ ነው ተቅማጥ ያለው ወንድም አለም፣ እኔ አይደለሁም መጽሐፍ ተቅማጥ ነው። ማሻሽልበት ምክንያት የለም። አሁን የገባኸው አሁን እዚህ ክፍል ላይ የገባኸው ለምን ነበር? ማስረጃ ልቀጥል ችግር የምትፈትቱት የፍጡር ስጋና ደም አለ ብለህ ነበር። የምትፈትቱት የፍጡር ስጋና ደም አለ ብለህ ነበር። ልቀጥልልህ። የት አለ? አትቀጥል። የት አለ? አይዞህ ወዳጄ የጌታ አንዴ ቆይ ቢኒ፣ አይዞህ ብራዘር፣ መበርታት እኮ ነው ያለው ብራዘር። የጌታ ለሰሚው እኮ ነው የምናቀርበው ሀሳብ፣ ለሰው ነው የምናቀርበው። እንተማመን። አንዴ እንተማመን። ምንድን ነው ማመን የፈለግከው? ከክርስቶስ ኢየሱስ ውጪ የፍጡሩን ስጋና ደም ትፈትታላችሁ የተክልዬንም ብለህን ነበረ። እስኪ አሳየኝ። አንተ ነህ ያልከው። አንዴ አይ አሳየኝ። እኔ አይፈተትም። አንተ ነህ ያልከው። የተክልዬ ልቅስም ቀን ሆነ የሚካኤል ልቅስም ቀን ሆነ የሚፈተተው የኢየሱስ ስጋና ደም ነው ስልህ እናንተ የተክልዬንም ትፈትታላችሁ አልክ። የት አለ ምንፈትተው? እዚህ ጋር የት አለ ክፍሉ እንደዛ የሚያወራው? የት አለ? ከፍ ወዳለው እንደጋ የት አለ? አሳየኝ። ይኸው ረጋ በል። ይኸው ልታሳየኝ ነው። ይኸው ላሳየኝ። ረጋ በል። የእሱ ወንድምነት ልታሳየኝ ነው። ረጋ በል ቢኒ፣ አንዴ እናሳይ። የፍጡርን ስጋ እንደምትፈትቱ ማለት ነው። ኦኬ አንዴ አንዴ ኦኬ በዳታ ስለሆነ ግን ቫላንስ ከዘጋብኝ ተመልሼ እገባለሁ። ታስገቡኛላችሁ? እሺ ችግር የለም። እስከዛው እሺ ችግር የለም። ኦኬ
ስጋን የለበሰ በቀራንዮ የፈሰሰው ደሜ ማን ነው? ስጋን የለበሰ ከእሷ ነው። የእሷ ደም ፈሷል። የእሷን ስጋ አይደል እንዴ የተዋሃደው? የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። ያው ብፁዕ አቡነ ሕዝቅኤል የቅዱስ ሲኖዶስ አባል ብፁዕ አቡነ ሕዝቅኤል ቤኔ ኤርሚ ሙሉን አሰማኝ እስቲ። ትንሽ እዚህ ጋር መስተካከል ነገር ስላለው ልክ ነው። ቆርጠ ስትሰማው እንደዛ ይመስላል፣ ግን ለማለት የፈለጉት እንደዛ አይደለም። ሙሉን ከፈለክ ሄደህ ስማ። እኔ ሙሉን ነው የሰማሁት፣ ቪዲዮውንም እዚህም ሲቀመጥ የተናገሩትን። ስለዚህ ስጋን ከድንግል ማርያም ነስቷል አልነሳም? ኢየሱስ የእኛ ጥያቄ አይደለም እሱ፣ እኛ ስለምናስተምር ነስቷል አልነሳም መልስልኛ። ቢኒ የእኛ ጥያቄ አይደለም፣ እኛ እሱን ስለምናስተምር እኮ አልኩ። የእኛ እሱን ካስተማርን ምንድን ማለት ነው? ስጋ ነሳ ብሎ የሚለውን ቃል እናስተምራለን ብለን በአጠቃላይ አይ የድንግል ማርያም ስጋና ደም አይፈተትም። በአጠቃላይ ለምንድን ነው የምታቋርጠኝ? ይቅርታሽ አትገርብብኝና ከዛ ታወራለህ። ኦኬ የፍጥሮን ስጋ አንፈትትም ብላችሁ ስትሉ የፍጥሮንማ ስጋ ትፈትታላችሁ። ይህን የተናገሩት ብፁዕ አቡነ ሕዝቅኤል በሕይወት ያሉ የቅዱስ ሲኖዶስ አባል የደቡብ አካባቢ ላይ ባለ አንድ አህጉረ ስብከት ሊቀ ጳጳስ ናቸው። ኦኬ እኚህ ሰው አንድ ተራ ሰው ናቸው። ቤተክርስቲያኒቱን አይወክሉም ብለህ እንዳትል፣ የቅዱስ ሲኖዶስ አባል ናቸው፣ ጳጳስ ናቸው። በቀራንዮ የፈሰሰው ደሜ ማን ነው? ስጋን የለበሰ ከእሷ ነው። የእሷ ደም ፈሷል። እሷን ስጋ አይደል እንዴ የተዋሃደው? የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። ማርያም ፍጡር አይደለች? አዎ በስጋና በደም ምንም ተካፍሎ እንኳን ቢወለድ የምንበላው የምንጠጣው የማን ስጋ ነው አሉ? የእሷን ነው አሉ። ስለዚህ የፍጡር ስጋ ትበላላችሁ፣ የፍጡር ደም ትጠጣላችሁ። የፍጡር ስጋና ደም በኦርቶዶክስ ይፈተታል። ብፁዕ አቡነ ሕዝቅኤል ጳጳሱ የተናገሩት ማለት ወንድም ነቀጥል ቴንኪ ይህን እንደ ማስረጃ አልቀበለው። ምክንያቱም ሙሉውን ብንሰማው ኮንሰፕቱ ይገባን ነበር። ሀሳባቸው በደንብ ለመረዳት ያመቻል። አይዞ በእርግጥ የሆነ ሰዓት ሚዲያ ላይም ሲዘዋዘዋር ነበረ። እነሱም ማብራሪያ ሰጥተውበታል ራሳቸው አባታችን። አይዞ ቢኒ ማርያም ፍጡር አይደለች? ምንም አይዞ አያስፈልግም። የማርያምን አይደለም ወይ እኮ ቃል በቃል ተናግሯል እኮ። በምንም ኮንቴክስት ድንግል ማርያም ስጋ ነስቷል አልነሳም? ክርስቶስ ስለመንሳት ስላለመንሳት እየተወራ ያለው በቃ ስጋ ከነሳ ያ ስጋ የድንግል ማርያም ስጋ እኮ ነው ወንድሜ። ያ የእሷ የነሳው ስጋ ያ ስጋ እኮ ነው ቀራንዮ አደባባይ ላይ የተሰቀለው። ያ ስጋ እኮ ነው እንበላለን እያልክ ነው አሁን። ታዲያ ያ ስጋ የማርያም ስጋ ነው። የፍጥሩን ስጋ እንበላለን እያልክ ነው ያለው? እንደዛ ነው እያልክ ነው ያለው? ክርስቶስ እና የፍጥሩን ስጋ ክርስቶስ የፍጥሩን ስጋ ነው እንጂ የተዋሃደው እና ክርስቶስ እኮ የፈጠረውን ስጋ ነው የተዋሃደው። አሁን አትደባልቅ። ክርስቶስ በእርግጥ ቃል ስጋ ሆነ ነው የሚለው። በስጋ ግን የማርያም ስጋ ተዋህዷል። ወዳጄ አይዞ ወዳጄ፣ አንተ ራሱ ቀራንዮ ላይ የተሰቀለው ይኸውልህ፣ ቀራንዮ ላይ የተሰቀለው ከማርያም የነሳውን ስጋ ነው። ለምን ስሜት አይቶናለብኝ? በቀራንዮ ላይ የተቆረሰው የማርያም ስጋ ነው ወይስ የኢየሱስ ስጋ ነው? የኢየሱስ ክርስቶስ ከድንግል ማርያም የነሳውን ስጋ። ያ ስጋ የማርያም ስጋ ነው የሚባለው ወይስ የኢየሱስ ስጋ ነው የሚባለው? ከድንግል ማርያም ነው የነሳው ስጋውን ኢየሱስ ክርስቶስ። ከማን ነሳው አይደለም። አሁን ዊል ዲስከስ ከሰማይ ይዞ እኮ አልወረደም። ስጋን ከሰማይ ይዞ ወረደ እንዴ? አይዞ ወዳጄ፣ ቃልም ስጋ ሆነ አይደለም የሚለው የዮሐንስ ወንጌል ቁጥር 7 ላይ ምዕራፍ 1 ቁጥር 7 ላይ የዮሐንስ ወንጌል ቃልም ስጋ ሆነ ነው። ስጋ የሆነ ያ ስጋው የማርያም ነው ወይስ የሆነው ቃል የማን ነው? በመጀመሪያ ይኸውልህ ቃል ነበር። በመጀመሪያ አራት አደናብር የማን ነው? ስጋ ሲሆን የድንግል ማርያም ስጋን የተዋሃደው የማን ስጋ ነው? ከተዋሃደ በኋላ የማን ስጋ ነው? የማርያም የመብርሃን ስጋን የተዋሃደው። ያ ስጋ የማርያም ስጋ ነው የሚባለው ማለት ምን ማለት ገብቷል? ብራዘር የማርያም ስጋ ነው የሚባለው ቃል ስጋ ከሆነ በኋላ ያ ስጋ የማርያም ስጋ ነው የሚባለው። ይኸውልህ
ምንም ኢየሱስ ይሁን የለም ክርስቶስ ነው የማርያም የሚባለው። ቢኒ እዚሁ ጋር ነኝ ያለው። ያ ስጋ ከተዋሃደ ሀሳቤ በኋላ ገብቶሃል? ያ ስጋ የማርያም ስጋ ነው ወይ የሚባለው? ለምን አትመልስም? እውነት ካለ አዎ ከመብርሃን ስለነሳ ሰምታችሁታል። የድንግል ማርያም ስጋ አለበት። ሰምታችሁታል? አዎ ያ ስጋ የማርያም ስጋ ነው የሚባለው አለ። አላልኩም። እንደዛም አይደለም። ይኸውልህ እንደዛ አይደለም። አታጭበርብር። ደግሜ እጠይቅሃለሁ። ከመብርሃን ስለነሳ ስጋን አታጭበረብርም ስልህ ደግሜ እጠይቅሃለሁ። በደምብ ስል ደግሜ እጠይቅሃለሁ። አይ ካልክ አሁን ደግሜ እጠይቅሃለሁ። በስርዓት መመለስ አለ። ከተዋሃደ በኋላ ያ ስጋ የማርያም ስጋ ነው ወይስ የኢየሱስ ስጋ ነው? ኢየሱስማ ራሱን ችሎ አካላዊ ቃል ነው። በቃ ኢየሱስ የማን ስጋ ነው ያልኩህ? ብራዘር ና ከሞን የማን ስጋ ነው? ኢየሱስማ ኢየሱስ ነው። በቃ እኔ ስለ ኢየሱስ አልጠየቅኩም። ያ ስጋ የማን ስጋ ነው? ከሞን የኢየሱስ ክርስቶስ በል እንጂ ምንድን ነው አንተ? እኔ ኦርቶዶክስ ነኝ። የኢየሱስ ክርስቶስ እውነቱን ተናገር እዚህ ጋር። ቆይ ብራዘር ቆይ ኖ አሁን እያወራን ያለ ነው ምን መሰለህ ወንድም፣ ያልገባህ ነገር አለ። እውነት ኦርቶዶክሳዊ ነው። ያልገባህ ነገር አለ። ያልገባህ ምንድን ነው? አቡነ ሕዝቅኤል እዛ ጋር ሲያስተምሩ ስጋን ከድንግል ማርያም ተዋህዶ ነው የድንግል ማርያም ስጋ ነው በቀራኒው አደባባይ የዋለው። የነሳው ስጋ እንዳስተምሯችን እንደ ኦርቶዶክስ ከድንግል ማርያም ስጋን ነስቷል ብለን እናምናለን። ያ ደግሞ በስጋ ከድንግል ማርያም ስጋን ነስቷል። ያ ስጋ ነው በቀራኒው አደባባይ ላይ የተሰቀለው። ነገር ግን ክርስቶስ ራሱ ኢየሱስ ደግሞ ራሱ በቃ ስጋው ራሱ ኢየሱስ ክርስቶስ ነው። በቃ በስጋ ከተገለጠ በኋላ ኢየሱስ ነው። ከዛ በፊት ግን በመጀመሪያ ቃል ነበር የተባለለት፣ ቃልም እግዚአብሔር ነበር። ከዛ ቃልም ስጋ ሆነ ይላል። ስጋ የሆነው ቃል ግን ከድንግል ማርያም ስጋን ነስቶ ነው። ጨርሻለሁ ዳኒ። ኦኬ እውነት ምንድን ነው ያልከው? እውነት ግን ምን እያዞረኝ እንደሆነ አላውቅም። የኢየሱስ ክርስቶስ ስጋ ነው የማርያም ስጋ ነስቷል። አዎ ነስቷልሽ፣ ግን የተሰቀለው ኢየሱስ ክርስቶስ ነው። እኔም ያልኩት እሱን ነው። የሞተው ደግሞ ግን የኢየሱስ ክርስቶስ ነው፣ የድንግል ማርያም ግን ያደረብበት ኦርቶዶክሳዊ ስለሆነ ያውራ አደረብበት። የአንተና እሱ ጋር ያለ መረዳት የሁለታችሁ የተለያየ ይመስላል። እንስማ፣ ድገመው። እውነት ለእኔ እንደዛ ነው ማምነው። እኔ ከድንግል ማርያም ስጋ ነስቷልኝ። አዎ ግን በቀራኒው ላይ የተፈሰሰው ደም የኢየሱስ ክርስቶስ ነው። ያን ለእኔ እምነቴ ነው እንጂ አሁን የማርያም ስጋ ነው የሚለውን ነገር እኔ አልቀበልም ጭራሽ። ይሄ የስህተት ትምህርት ነው ብዬ ነው ማምን። ለእኔ እኔስ እንዴት ነው የምትረዳው? እኔም እውነት እንዳለው ነው። እውነትም እውነተኛውም ሁለቱ ኦርቶዶክሶች ናቸው ከታች ያሉት። አውራቸው ቢኒ፣ አንተ ከእነሱ የተለየ አስተሳሰብ ካለ ብፁዕ አቡነ ሕዝቅኤል ያሉትን እየሰማኝ ነው ኤርሚ? እኔ ኢየሱስ ክርስቶስ ከተወለደ በኋላ እኮ አንተ ከእናትህ ማህፀን ከወጣ በኋላ ኤርሚያስ ነው አይደለ ስምህ? በቃ ኢየሱስ ክርስቶስም ከድንግል ማርያም ከተወለደ በኋላ ኢየሱስ ክርስቶስ የሚለውን ስም እኮ አግኝቷል አይደለ? ስሙንም ኢየሱስ ትለዋለች ተብሏል። በቤተ ክርስቲያናችን የሚፈተተው ስጋና ደም የኢየሱስ ክርስቶስ ነው። ነገር ግን ኢየሱስ ክርስቶስ ስጋን ከማን ይነሳው ካልከኝ ከድንግል ማርያም ነው አልኩ። እኛ ስጋ ስለመንሳት እኮ እናምናለን አልኩ። ኦኬ። ስለዚህ አባታችን ደግሞ አሁን ቆርጣ ያሰማኸኝ ቪዲዮ ስጋን ስለመንሳት ያስተማሩበት ነው። ከኋላ ጀምረ ስትሰማው እሱ ቪዲዮ ላይ ምንድን ነው? ከእመቤታችን ነው ስጋን ነስቶ ኢየሱስ ክርስቶስ እኛን ለማዳን ወደዚህ ምድር የመጣው ብለው ሲያስተምሩ የነበሩትን አሁን ስለቆረጥከው ቪዲዮ ነው እያወራን ያለ ነው። እኔን ነው እያልከኝ እንደታወራ እድል ስሰጥህ እኔን አፌን እያልከኝ የምታመጣው እውነት የለም፣ የምትሸፍነው እውነት የለም። ልብ በና ስማ። ስጋን ስለመንሳት ቢያስተምሩ ምንድን እንዳሉ ስማቸው። ስጋ ስለመንሳትማ እኛም እኮ እናስተምራለን። ክርስቶስ ከቅድስት ድንግል ማርያም ነው የሰውን ተፈጥሯዊ ባህሪ ገንዘቡ ያደረገው። በስጋና በደም ተካፈለ ብሎ የሚለውን ቃል
እዚህ ያለን ሰዎች አድምቀን የምንሰብክ ነን፣ ወንጌላውያን አማኞች። ኦኬ እኛ ከሰማይ ስጋ ይዞ መጣ ብለን አላልንም። የአብርሃምን ዘር ነው የያዘው። የአብርሃም ዘር ሆና የተገኘችው ደግሞ ድንግሊቱ ናት። ፔሪየድ። ያንን ከእሷ ግን በስጋና በደም ተካፍሎ ከተወለደ በኋላ ያ ከገሊላ እስከ ይሁዳ ይመላለስ የነበረው ወልደ እግዚአብሔር ወልደ ዳዊት የያዘው ስጋ የማርያም ስጋ ነው አይደለም የሚለው መጽሐፉ። ኦኬ ከእሷ ከተካፈለ በኋላ ስጋው የእርሱ ነው፣ ደሙም የእርሱ ነው ነው የሚለው። ኦኬ ሰማው ምን እንደሚሉ ጳጳሱ። የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። ያቺ ቤዛ ወይ የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። አየህ፣ የምንበላው ለምን የምንጠጣው ትቆርጠዋለህ? እስቲ ከመጀመሪያው አሰማ ብራዘር፣ ከቻልክ። እቤት ገብተህ ቁጭ ብለህ ስማ። ኖ እኔ እኔ ሙሉን ሐሰተኛ ሰምተህ ልሁን፣ ከመጀመሪያ አሰማ እስቲ። አድመጠኝ። እዚህ ቤት የከፈትኑ የእናንተን ሙሉ ቪዲዮ ልናሰማ አይደለም። ስንት አርቲቡርቲ ነገር ይናገራሉ። የብፁዕነታቸው ብፁዕ አቡነ ሕዝቅኤል የተናገሩትን ቪዲዮ እኔ ሙሉን ሰምቻለሁ። ሙሉ ቪዲዮ ላሰማህ አይደለም እዚህ የተቀመጥኩት። ኦኬ በስጋና በደም ስለመካፈል እያወሩ እያሉ አሁን ዋናው ምንድነው? የፈሰሰው ደም የማርያም ደም ነው ነው ያሉት። ቀራንዮ ላይ የፈሰሰው ደም የእሷ ደም ነው ነው ያሉት። የምንበላው የምንጠጣው ስጋ የማርያም ስጋ ነው ነው ያሉት። ከዚህ አንጻር እኔም አልቀበለውም እኮ ከዚህ አንጻር እኔም አልቀበለም። የእኔን ሀሳብ ተረድተኛል ብዬ አስባለሁ። ተረድተኛል። እኔን ከተረዳህ አሮን እሺ ስማ። አሮን ቆይ አይ ይኸውልህ ኤርሚ እኔ ሀሳቤን ከተረዳህ የሰማነው መሰለህ እኔ ሀሳቤን ከተረዳህ ሚዩት አታርጓቸው ፕሊዝ። ይኸውልህ ሀሳብ ስማ፣ እየሰማ ነው ቢኒ። የማርያም ስጋ ነው ማለትና ከማርያም የነሳው ስጋ ነው ማለት እኮ ይለያያል። ማለት የነበረባቸው ከማርያም የነሳው ስጋ ነው ቢሉ ኖሮ ትክክል ነበሩ። የማርያም ስጋ ነው ካሉ ግን ልክ አይመጣም። ቃላት አጠቃቀማቸው ልክ ነህ እዛ ጋር ግን መጀመሪያ ቢኒ አንተም እኮ ያንን ደገምከው። የማርያም ስጋ ነው አልክ። ያ እሱ ነው የብፁዕ በጣም ቢኒሻ ከማርያም የነሳው ስጋ ነው የሚባለው። አሁን አንተ አንዴ ስሙኛ ከእናትህ ስጋ ነስተሃል ይባላል እንጂ የኔ ስጋ የእናቴ ስጋ ነው ይባላል እንዴ? አንዴ ሀሳቤን ተረዳኝ። ይኸውልህ ዮሐንስ ወንጌል ምዕራፍ ለማለት የፈለከው ሌላ ቢሆንም አነጋገርክ ቀጥታ ሲተረጎም የማርያም ስጋ ነው ስትል ቀጥታ ትርጉሙ የማርያም ነው የሚሆነው። በቃ ግን እኮ አሁን እኮ አንተ የነሳው ስሜት ስትጨምርበት ነው በትክክል የራሱ የሚሆነው እውነተኛው። አሁን እኮ አንተ መለስከው ሲጀመር እውነተኛ አሁን ምንም መከራከር ፈልገህ ካልሆነ በስተቀር ቢኒያም አሁን ኤርሚያስ የተናገሩን ያሰማ ነገር ግልጽ እኮ ነው ማለት። እኔ አሁን ለምሳሌ መጽሐፍ ቅዱስ ይኸውልህ መጽሐፍ ቅዱስን መክፈት የጀመርኩኝ ይኸው እነሱ ምን እንትና ዳንኤልም ኤርሚያስ ምናምን መጥተው ሲከፍቱ ነው እንደዛ እየከፈትኩ ያሉት። ይሄ እየተናገሩት ያሉት ነገር ልክ ነው፣ ለእኔ የስተት አስተምሮ ነው ብዬ የተቀበልኩት የአሁኑን ነገር ማለት ነው። ኤኒዌይስ ግን ለማንኛውም እኔ አንድ ነገር ለማለት ነው የገቡ ይቅርታ አድርጉልኝና ኤርሚያስ ሁል ጊዜ በምትናገሯቸው ቢኒያም የምትናገሯቸው ነገር ሁሌ ነው የምከታተለው። በጣም መጽሐፍ ቅዱስን መክፈት የጀመርኩኝ ከዛ በኋላ ነው። በቤቴ ራሱ ብዙ ጊዜ ብዙ ጥያቄ እየጠየቅኩ ያለው ልጅ ነኝ። ዲቤት አለ፣ ዲቤት እንድታደርግ እየጠበቅኩ ነው። ዲቤቱን ካደረግክ በኋላ ግን ያው እኔም ራሱ እውነታውን ተቀብዬ ወደ እውነቱ መንገድ መሄድ እፈልጋለሁ። ኤኒዌይስ ኤርሚያስ እየሰማኝ ከሆነ ዲቤት አለ ተብሎ እሱን እየጠበቅኩ ነበር እስካሁን ድረስ። አንድ የምትነጋገሩ እስከዛሬ ድረስ ያደረግከውን ዲቤቶች በሙሉ ተከታትያለሁ። የምትናገራቸውን ትምህርቶች በየቀኑ ቁጭ ብዬ ነው ማዳምጥና በተቻለ መጠን እሱን ነገር እየጠበቅኩ ነው ከእግዚአብሔር ጋር። እንግዲህ ማየት ያለብኝን መንገድ እያየው ነው። ቢኒ አትከራከሩ እናንተ ወደየትም እንድትሄዱ አይደለም የእግዚአብሔርን ቃል እንድታውቁ ነው በደንብ እየተናገሩ ያሉት እንጂ የሚያተርፉት ነገር አለ ብዬ አላምንም፣ በእኔ እንደኔ ማለት ነው። ምክንያቱም የእግዚአብሔር ቃል የሚሾፍበት የሚዘበትበት ነገር ነው። እኔ ሰውን አልከተልም፣ መጽሐፍ ቅዱስን ነው ማነበው። እኔ መጽሐፍ ቅዱስም ራሱ የሚናገረው ይኸውልህ አራቱንም ወንጌላትን ሳነባቸው የሚናገሩት ጠቅላላ ስለ ኢየሱስ ክርስቶስ ወንጌልና ወንጌል ብቻ ነው የሚናገረው። ገብቷል? ስለዚህ እውነት ነው። በቃ ምንም ነገር ይሁን ለመዳን ከፈለክ መስማት ነው። እኔ ማንም ሰው ጋር አልከራከርም። አመሰግናለሁ። ኤርሚ ኦርቶዶክሳዊ ወንድም ነው የሚያወራው። ቢኒ ያውራና ቆይ እንደውም አሮን
ቆይ እኔ አሮን እንትን ስለተናገረ እዚህ ላይ ሀሳብ አሮን አለኝና ልናገር። እሺ አሮን ለአንተ ልሰጥህ ነው። አሮንም ድምፁን ስላላሰማ ያሰማ። ኦኬ ኦኬ፣ አመሰግናለሁ። በመጀመሪያ አሁን እውነተኛውን በመጨረሻ መልሶታል ማለት ነው። ይሄ መጨረሻ ላይ የተናገረው እውነተኛው ማለት ነው። ምን ብሎ ነው የመለሰው? ቀጥታ ከተረጎምከው እንደሱ አይነት ትርጉም ነው የሚሰጠው አለ። ስለዚህ ቀጥታ አይደለም እንትን ሀሳባቸውን መረዳት የለብህ፣ ቀጥታ ተርጉመህ አይደለም ማለት ነው። ስለዚህ ምን ለማለት ፈልገው ነው ማለት ነው ያለብህ ማለት ነው። የማርያም ስጋ ነው ማለት ከእሷ የነሳውን ስጋ ለማለት ነው ማለት ነው። ቀጥታ ከተረጎምከውማ መጽሐፍ ቅዱስ ቀጥታ ከተተረጎመ እኮ በጣም ብዙ ችግሮች አሉ በመጽሐፍ ቅዱስ ማለት ነው። ምክንያቱም እግዚአብሔር በከንፈሩ ይመራቸው ነበር፣ በከንፈሩ የሚል አለ ለምሳሌ። ስለዚህ በቀጥታ ከተተረጎመ ስንስ አይሰጥም ማለት ነው። ስለዚህ በቀጥታ አይደለም የሚተረጎመው። ምን ለማለት ፈልጎ እንደሆነ ሁላችን እናውቃለን። ከእሷ የነሳውን ስጋ ነው፣ ስጋ ከእሷ እንደመጣ ስጋው ማለት ነው እሱ ለማለት እንደፈለጉ እናውቃለን። ምክንያቱም ቅዱስ ቁርባን አይ የድንግል ማርያምን ስጋ ውሰዱ ብሎ አያስተምሩም መቼም እነሱ ማለት ነው። ስለዚህ የታወቀ ነው ከእንትኑ ማለት ነው። ከዛ ወደ ለማለት የፈለግኩት እንደዛ ነው። ግን አሁን እኮ ቢኒ አዎ መጥቶ ገባኝ። ደግሞ ያንኑ ቃል የማርያም ስጋ ነው ብሎ ካስተጋባ ስህተቱ እየተደገመ መጣ ማለት ነው። መታረም ነው ያለበት ነው አሁን እኛ እያለን እንጂ አዎ እሳቸው ለማለት እነሱ የፈለጉት ሀሳባቸው አዎ ከማርያም የነሳው ነው ለማለት እንደፈለጉ ምዕመናኑ ይረዳል። አሁን አዎ ቢኒ መጥቶ የማርያም ስጋ ነው የሚለውን ቃል ከደገመው ስህተት እኮ እሱ ተደገመ። አዎ አዎ እሱ እሱ ጋር ነው ለምሳሌ እኛው አሁን ብጠየቅ ይታረም ከሆነ እያልን ያለ የማን ስጋ ነው ተብዬ ብጠየቅ የራሱ ብዬ ነው የምመልሰው። ገብተሃል? ከማን የመጣ ነው ብሎ ምክንያቱም ስፔሲፊክ ከጠየቀኝ ማለት ነው። እነሱ ማለት የፈለጉበት ግን ሁላችን እናውቀዋለን ማለት ነው። እና ቢኒም በዚህ ቢስተካከልም ጥሩ ነው ማለት ነው። እና እነሱ ማለት የፈለጉበትን ነው ዋናው ነገር ማለት ነው። ከዛ የአቡነ ተክለ ሃይማኖት ገድል ላይ እና ስለ ሌሎች ገድሎች በጣም ብዙ ጥናት የሚያስፈልጋቸው አሉ እና ስለ እነዚህ ጉዳይ አንድ መምህር አለ። ስለዚህ ጉዳይ ኑ ተወያዩ ብሎ ጥሪ አቅርበዋል ማለት ነው። ስለዚህ ከእሱ ጋር ብትወያዩ በዚህ ጉዳይ መልስ ሰጥቷል። በነገራችን ላይ በጣም ሰፊ ስለሆነ እሱ ጋር አለ ማለት ነው። እና ግዕዙና አማርኛው የተለያየ ነው የሚሰጠው ትርጉም። እኔ እርግጠኛ አይደለሁም ብዙ ስለማላቅ ማለት ነው። እና ብቻ መልሶች አሉ። አሁን ተቅማጥ የሚለውን በግዕዝና በአማርኛ የተለያየ ነው። እንትን የሚለው ማለት ነው ህመም ነው ወይም የተለያየ አይነት ሊሆን ይችላል። ያ ህመም ተብሎ የተቀመጠው በእንትን ማለት ነው። ተቅማጥ ነው አይደለም እኔ አላቅም ማለት ነው፣ እውነት ለመናገር ማለት ነው። ግን ጥሪ አቅርቧል ከሱ ጋር በገድሎች የሚነሱ ጥያቄዎች ካላችሁ እሱን እንትን ትላላችሁ ማለት ነው። ከዛ ወደ ቅዱሳን ምልጃ ስንሄድ ወይም መላእክት ወይም ያማልዳሉ አያማልዱም ስንሄድ ወደዛ ሳትሄድ በፊት በመካከል ላይ ሌላ አርዕስት ስለጨመራችሁ እሱ ደግሞ በአንድ በተዘዋዋሪ መንገድ እኔን ስለሚመለከተኝ ልመልስላችሁ። ኦኬ እንግዲህ ከዚህ በፊት እዚህ ላላችሁ 650 ሰው ከዚህ በፊት ተናግሬያለሁ። የኦርቶዶክስ መምህራን ጥሪ ሲቀርብላቸው የእነሱ ምዕመናን አንዳቸውም ሄዳችሁ ጥሪውን ተቀበሉ ብሎ የሚላቸው የለም። ቢኖርም ትከራከር ማነው ትኖርበታለህ ታምነዋለህ እንጂ አትከራከርበትም ነው ብሎ የሚሉት። ኦኬ ለእነዚህ መምህራን እኔ ሶሻል ሚዲያ ላይ 10 ዓመት ሞላኝ። ለእነዚህ መምህራን የዲቤት ጥሪ ሳረግ አንድም ኦርቶዶክሳዊ መምህር ዘበነ ጥሪውን ተቀበል ብሎ ያለው የለም። መምህር ምረትአብ ጥሪውን ተቀበል ያለው የለም። መምህር አቡኑ ጥሪውን ተቀበል ያለው የለም። መምህር ተስፋዬ መቆያ ጥሪውን ተቀበል ያለው የለም። መምህር መስፍን ጥሪውን ተቀበል ያለው የለም። መምህር ታሪኩ አበራ ጥሪውን ተቀበል ያለው የለም። አይኖርም። በፊታችን ቆመው አያወሩ። እነዚህን በፌስቡክ እና በዩቲዩብ ዓለም በነበርኩበት ጊዜ ማስተላለፍበት ጊዜ እዛ ጥሪ ያቀረብኩ
ኦኬ፣ ወደ ቲክቶክ መጣው። አክሊለ ጥሪ ያቀረበልኝ ተቀበልኩት፣ ሰረዘው። ልደተ ቃል ጥሪ ያቀረበልኝ ተቀበልኩት፣ ሰረዘው። ደምረው ጥሪ ያቀረበልኝ ማነው? ፈለገ ጥሪ ያቀረበልኝ ተቀበልኩት፣ መጣ። የነበረውን ውጤት አይታችሁታል። ደምረው ጥሪ ያቀረበልኝ አሰረዙት። አንዱ አሰራዥ ይኸውን የምትሉት ዘማርያም ነው፣ ዘገብርኤል የምትሉት ሰውዬ ነው። ኦኬ፣ ዲያቆን ስዩም ጥሪ ያቀረበልኝ ተቀበልኩት፣ አሰረዙት ተረባርበው። እኔ ደግሞ እስኪ ጥሪ ላቅርብ ብዬ በነዘበነ ተስፋ ቆርጬ ከምቀመጥ ብዬ ጥሪ ያቀረብኩኝ ለማለቀሽ በኩሉ። ከዛ በሞተ ሬሳ ልወያይህ ያልሞተ ሰው ሞቷል ብለህ ስትል ነበር አለ። መልሱን ራሱ ጋር ተመለሰለት። የአብሮ አደጌ ሞት አሁንም ጭምር ቢያንገበግበኝ ማለት ነው። አልቅሼ እሱ ብቻ ሳይሆን ሌሎቹም ብዙዎች። ያው ደግሞ አሁንም በምድሬ ላይ የሚሞተውን ሰው ስትቀልዱ የነበራችሁ ሰዎች ዛሬ ለኦርቶዶክሳውያን እልቂት እያላችሁ ትላላችሁ። እኔ ግን ከ2 ሳምንት በፊት እየተናገርኩ ነበር። በዛ ውስጥ እንኳን ሆኜ አብሮ አደጌ ሌላኛው ደግሞ እንደዚሁ ተወስዶ ተገደለ እያልኩ ማለት ነው። አሁን የአዛኝ ቅቤ አንጓች ትሯሯጣላችሁ ማለት ነው። ፕሮፋይል ቀይሩ፣ በዛ ቀይሩ፣ አርሲ ውስጥ እንዲሆነው ምናምን ነገር ማለት ነው። ልትወሱንም እናንተ የሬሳ ነጋጆች ናችሁ እንጂ አዛኞች አይደላችሁም። ኦኬ፣ ጋዶ በምትባል ቀበሌ ውስጥ አውቃታለሁ። ቀበሌዋን የጤፍ አጨዳ ላይ ያሉ ነው ተጨፍጭፈው ያለቁት ሰዎች። በሰውነታቸው ሲገደሉ እስላም ክርስቲያን አልልም፣ ንጹሐን ናቸው የሞቱት። ልቤ ያዝናል፣ ልቤ ይደማል። አሁን ባለቀስ ኦርቶዶክሳውያን መልሰው ያላግጣሉ። አሁን ይሄ ፕሮፋይል ፒክቸር የቀየረ ኦርቶዶክሳዊ ሁሉ በሙሉ አሁን እኔ ባለቀስ ያላግጣሉ አልኩ። በእኔ ወረዳ ውስጥ ነው፣ መርቲ ወረዳ ውስጥ ነው እንደዚህ ሆነው። እፈሩ፣ ልታፍሩ ነው የሚገባው። ኦርቶዶክሳውያን ልታፍሩ ነው የሚገባው። በተለይ ከኔ ጋራ በተነሳ አንገታችሁን ተደፋላችሁ እንጂ ቀና ብላችሁ አትሄዱ። ልታፍሩ ነው የሚገባው። ቀልዳችሁ ነበረ በአብሮ አደጎቼ ሞት ላይ። ያው አሁንም ደግሞ እንደገናም ደግሞ ሌላ ይጨምር ጀመር። ጌታ ምድሪቱን በቃ ይበላት፣ በቃ ይበላት።